ስለ ቱርክሜኒስታን ምን ያህል ታውቃላችሁ? ሰላም የግሎባል ቢዩቲ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ እስኪ ወደ ቱርክሜኒስታን እንውሰዳችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ ይሁኑ። በማዕከላዊ ኤዥያ የምትገኝ መሬት የለሽ ሀገር ስትሆን በሰሜን በኩል ከካዛክስታን፣ ኡዝቤኪስታን፣ ከምስራቅ ከአፍጋኒስታን፣ በደቡብ ከኢራንና በምዕራብ ደግሞ ከካስፒያን ባህር ጋር ትዋሰናለች። ዋና ከተማ ቱርክሜኒስታን አሽጋባት ምትባል ስትሆን በተለይም በከተማዋ መሃል ባሉ ውብ ነጭ እብነበረድ ህንጻዎች ታዋቂ ነች። አገሪቱ ወደ 80% የሚጠጋው በሞቃታማ በረሃማ በሆነው ካራኩም በረሃ ተሸፍናለች። ቱርክሜኒስታን ከባድ አህጉራዊ ሙቃታማ የበረሃ የአየር ንብረት ያለው ሲሆን ረጅም ሙቃታማ ደረቅ በጋና መለስተኛ ደረቅ ክረምት አለው። ቱርክሜኒስታን ከዓለም የተረጋገጠ የተፈጥሮ ጋዝ ክምችት 10% ያህል አላት። በዓለም አራተኛ ደረጃ ላይ ትገኛለች። በተጨማሪም ከፍተኛ የነዳጅ ክምችት ያላት ሀገር ናት። ቱርክሜኒስታን ከሌላው ዓለም የምትለይበት ትልቁ ምክንያት ከመሬት በታች ያላት ሀብትና የጂኦሎጂካል ክስተቶች ናቸው። ቱርክሜኒስታን በዓለም ላይ ካሉት ትላልቅ የተረጋገጡ የተፈጥሮ ጋዝ ክምችት ባለቤቶች አንዷ ነች። በአንዳንድ ግምቶች ከሩሲያና ኢራን ቀጥሎ አራተኛ ልትሆን ትችላለች። ይህ ሀብት የሀገሪቱ የገንዘብ ምንጭ ሲሆን አብዛኛው ወደ ውጭ የሚላከው ጋዝ በጋዝ ቧንቧዎች በኩል ወደ ቻይና ነው። የተፈጥሮ ጋዝ ዋናው የኤክስፖርት ምርት ሲሆን በአብዛኛው ወደ ቻይና ነው የሚላከው። ዘይት፣ ፔትሮኬሚካል ምርቶች፣ የጥጥ ፋይበርና ጨርቃ ጨርቅ ኤክስፖርት ምታርጋቸው ምርቶቿ ናቸው። እንዲሁም የተጠናከረ ግብርና፣ ጥጥ፣ ስንዴ በአብዛኛው የሚካሄደው በመስኖ በሚለሙ አካባቢዎች ነው። የኢኮኖሚ መዋቅር የመንግስት ዘርፍ ትልቅ ሚና የሚጫወት ሲሆን መንግስት በኢኮኖሚው ላይ ጥብቅ ቁጥጥር ያደርጋል። የቱርክሜኒስታን የፖለቲካ ስርዓትና ታሪክ ስናይ ሀገሪቷ ከሶቪየት ህብረት ነጻነቷን ያወጀችው እንደ አውሮፓውያን አቆጣጠር በ1991 ነው። ይህች ሀገር በይፋ ፕሬዝዳንታዊ ሪፐብሊክ ብትሆንም በአጠቃላይ ግን ስልጣን በአንድ ቤተሰብ እጅ የተከማቸበት ከፍተኛ አምባገነናዊ አገር ተደርጋ ትታያለች። እውነተኛ ተቃዋሚ ፓርቲዎች አይፈቀዱም። ከሶቪየት ህብረት ነጻነቷ ካወጀች በኋላ የነበሩት ሳፓር ሙራት ኒያዞቭ ሀገሪቷ ከነጻነት ጀምሮ እስከ ሞቱበት እስከ 2006 እንደ አውሮፓውያን አቆጣጠር ድረስ ገዝተዋታል። የልዩ ግለሰብ አምልኮንና የብቸኝነት ፖሊሲዎችን መስርተዋል። ጉርባንጉሊ ቤርዲ መሐምዶው ወይም ደግሞ አርካዳክ እስከ 2022 ድረስ ተተኪ የነበሩ ሲሆኑ ልጃቸው የአሁኑ ፕሬዝዳንት ቢሆኑም በቅርቡ የብሔራዊ መሪ በሚል ርዕስ ከፍተኛ ስልጣን ተሰጥቷቸዋል። አገሪቷን በአንድ የፖለቲካ ስርወ መንግስት ቁጥጥር ስር እንድትሆን አድርጓታል። ቱርክሜኒስታን በ1995 እንደ አውሮፓውያን አቆጣጠር በተባበሩት መንግስታት ድርጅት የዘላቂ ገለልተኝነት አገር ተብላ እውቅና ያገኘች ሲሆን ይህም የውጭ ፖሊሲዋን ይመራል። የቱርክመን ህዝብ እንደ ዘላንና የፈረስ አርቢ ረጅም ታሪክ ያለው ሲሆን ቱርክሜኒስታን በዓለም ላይ በቱርክመን ምንጣፎቿ በምዕራቡ ዓለም ቡካራ ምንጣፎች እየተባሉ ይታወቃሉ። በጣም ታዋቂ ስትሆን እነዚህ ውስብስብ በሆኑ ዲዛይኖቻቸው የሚታወቁና የብሔራዊ ባህልና ኢኮኖሚ አስፈላጊ አካል ናቸው። የምንጣፉ ዲዛይን በአገሪቱ ብሔራዊ ባንዲራ ላይ ይገኛል። የሀገሪቱ ብሔራዊ ምልክትና የኩራት ምንጭ የሚያምረው አሃልቴኬ የፈረስ ዝርያ ሲሆን በፍጥነትና በጽናት የተመሰገነ ነው። ሃይማኖታቸው በሚመለከት በአብዛኛው ሱኒ ሙስሊም ሲሆን ባህላዊ ከእስልምና በፊት የነበሩ እምነቶች ብዙውን ጊዜ ከሃይማኖቱ ጋር ተቀላቅለዋል። የቱርክሜኒስታን ምግብ ከሌሎች የመካከለኛው ኤዥያ ሀገሮች ጋር ተመሳሳይ ነው። ዋና ምግቦች ፒላፍ ወይም ሩዝ፣ ካሮት፣ የበግ ስጋና ኮሬክ ወይም ጠፍጣፋ ዳቦ ይገኙበታል። አረንጓዴ ሻይ ወይም ደግሞ በሀገራቸው ጎክቻይ ዋናው መጠጣቸው ነው። ቱርክሜኒስታን ዋና ከተማዋ አሽጋባት የእብነበረድ ከተማ ተብላ ትጠራለች ወይም ደግሞ ሲቲ ኦፍ ዋይት ማርብል። ዋና ከተማዋ አሽጋባት ከዓለም ላይ በህንፃዎቿ ልዩነት ትለያለች። አሽጋባት በጊነስ የዓለም መዝገብ መሰረት በዓለም ላይ ከሁሉም በላይ የእብነበረድ ፊት ለፊት የተገጠሙ ህንፃዎች ያላት ከተማ ነች።
አብዛኛዎቹ የመንግስት ህንጻዎች በሺዎች የሚቆጠሩ ካሬ ሜትር ነጭ እብነበረድ ተጠቅመው የተገነቡ ናቸው። የከተማዋ ህንጻዎች የወርቅ ቅርጻ ቅርጾች፣ ህንጻዎቹ በተጨማሪነት በወርቅ የተለበጡ ግዙፍ ቅርጻ ቅርጾችና ሐውልቶች ያጌጡ ናቸው። ከተማዋ ከሞላ ጎደል አንድ ወጥ የሆነ ነጭና ወርቅ ቀለም ያለው መልክ አላት። ከተማዋ በጊነስ ወርልድ ሪከርድስ ውስጥ የተመዘገበችው በዓለም ላይ በብዛት ነጭ እብነበረድ የተሸፈኑ ህንጻዎች ያላት ከተማ በመሆኗ ነው። እጅግ ብዙ የመንግስት ህንጻዎች፣ መኖሪያ ቤቶችና ሐውልቶች በነጭ የእብነበረድ ድንጋይ ተሸፍነዋል። ሌላ ቱርክሜኒስታን በዓለም አቀፍ ደረጃ የተረጋገጠ ልዩ የፖለቲካ አቋም አላት። የተባበሩት መንግስታት እውቅና እንደ አውሮፓውያን አቆጣጠር በ1995 የተባበሩት መንግስታት ድርጅት ወይም ዩናይትድ ኔሽንስ ቱርክሜኒስታንን የቋሚ ገለልተኝነት አገር መሆኗን በይፋ አጽድቋል። ይህ ማለት በአህጉራዊም ሆነ በዓለም አቀፍ ግጭቶች ውስጥ ጣልቃ ላለመግባትና በወታደራዊ ጥምረት ውስጥ ላለመሳተፍ ቃል ገብታለች። ይህ ፖሊሲ ከውጭው ዓለም ጋር ያላትን ግንኙነት በመጠኑም ቢሆን እንዲገለል አድርጓታል። ሌላው በሀገሪቷ የሚገኝ የገሃነም በር ወይም ዳርቫሳ ጋዝ ክራተር ነው። ይህ በካራኩም በረሃ ውስጥ የሚገኝ ልዩ የተፈጥሮ ክስተት ነው። በ1970ዎቹ መጀመሪያ ላይ በሶቪየት የጂኦሎጂስቶች በጋዝ ማውጫ ስራ ወቅት በደረሰ ውድቀት የተፈጠረ ነው። መሬቱ ወርዶ ግዙፍ ጉድጓድ የፈጠረ ሲሆን ጉድጓዱ ከወደቀ በኋላ ሊወጣ የሚችለውን መርዛማ ሚቴን ጋዝ ለማቃጠል ሆን ተብሎ በእሳት ተለኮሰ። የዳርቫዛ ጋዝ ክሬተር የገሃነም በር በምድረ በዳ ውስጥ የሰው ሰራሽ ጋዝ ጉድጓድ ሲሆን ከዚያን ጊዜ ጀምሮ ለ50 ዓመታት ያህል ያለማቋረጥ ሲነድ ቆይቷል። ይህ በዓለም ላይ ልዩ የሆነ ጎብኚዎቹን የሚስብ ነገር ነው። መርዛማ ጋዞች ወደ አካባቢው እንዳይወጡ ለማድረግ ጂኦሎጂስቶቹን እሳቱን ለማጥፋት በማሰብ ጋዙን በእሳት ቢያነዱትም እሳቱ ግን አልጠፋም። እናም ዛሬም ድረስ መንደዱን ቀጥለዋል። ቱርክሜኒስታን ሌላ የምትታወቅበት ነገር ቢኖር የአሃልቴኬ ፈረሶች ነው። የአሃልቴኬ ፈረሶች የፈረስ ዝርያ ሲሆን የሀገሪቷ ብሔራዊ ምልክትና ኩራት ነው። የአሃልቴኬ ፈረሶች በአካላቸው ላይ ባለው ብረታዊ አንጸባራቂ ወይም ሜታሊክ ሽን ይታወቃሉ። ጸጉራቸው በፀሐይ ብርሃን ሲመታ እንደ ወርቅ ወይም ብር ያበራል። ይህ ልዩ ገጽታ በሌሎች የፈረስ ዝርያዎች ላይ በቀላሉ የማይታይ ነው። የቱርክሜኒስታን ብሔራዊ ባንዲራ ላይ የሚገኙት አምስቱ ልዩ የሆኑት ምንጣፍ ቅርጾች፣ የተለያዩ የጎሳጉል ዲዛይኖች የሀገሪቷን ታሪክና ባህል ያመለክታሉ። የቱርክመን ምንጣፎች ውስብስብ በሆነው አሰራራቸው፣ ደማቅ ቀለማቸውና ከፍተኛ ጥራታቸው በዓለም ዙሪያ ላይ ይታወቃሉ። ሀገሪቱ በኢኮኖሚክስ፣ በኢንተርኔት አጠቃቀምና በመረጃ ፍሰት ላይ እጅግ ጥብቅ የመንግስት ቁጥጥር አላት። ይህም ሀገሪቱን ከዓለም በጣም ከተገለሉ ሀገራት አንዷ እንድትሆን አድርጓታል። 6.6 ሚሊዮን ህዝብ ያላት ቱርክሜኒስታን ጥብቅ ህጎች አሏት። ከነዚህ ህጎች መካከል በዋና ከተማ ውስጥ ያሉ እያንዳንዱ መኪና ነጭ ወርቅ ወይም ሲልቨር መሆን አለበት። እናም ይህን መስፈርት የማያሟሉ መኪኖች ወደ አሽጋባት ግዛት እንዲገቡ አይፈቀድላቸውም። መኪናቸው ነጭ ቢሆንም ቆሻሻ ከሆነ በቱርክሜን ህግ ይቀጣሉ። በቱርክሜን ህግ መሰረት በአደባባይ ጮክ ብሎ መዘመር ወይም መስፈን አይቻልም። ሌላው አስገራሚ ህግ ደግሞ ጺም ወይም ረጅም ጸጉር የለም። ምንም እንኳን መንግስት ከቅርብ ዓመታት ወዲህ ይህንን ህግ ችላ ቢለውም ወንዶች ረጅም ጸጉር ወይም ጺም ስላላቸው ይቀጡ ነበር። ምክንያቱም መንግስት የቱርክመንን ገጽታ እንደሚጎዱ አድርጎ ይቆጥረዋል። ዳቦ እንደ አክብሮት የጎደለውን ተደርጎ ስለሚቆጠር ዳቦውን ተገልብጦ ወይም በቆሻሻ መጣያ ውስጥ ማስቀመጥ ህገወጥ ነው። ሌላው በጣም የሚያስገርም የሀገሪቷ ጥብቅ ህግ ደግሞ ኢንተርኔት መጠቀም አይቻልም። እንደ ፌስቡክ፣ ቴሌግራም፣ ዩቱብ እና ኢንስታግራም መጠቀም በህግ የተከለከሉ ናቸው። ቱርክሜኒስታን እንዴት አያችኋት? ቀጣይ የማን ሀገር እናሳያችሁ? ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ሳብስክራይብ በማድረግ የዩቱብ ቻናላችን ቤተሰብ ይሁኑ።